ትምህርት ቤቶች በዚህ ላይ ከፍተኛ ስራ መሰራት አለበት። ትውልድ የማዳን ስለሆነ በኋላ ቤተሰብም ወላጅም ጧሪም አያገኝም። እችን ሀገርን የሚረከባት ትውልድም አይገኝም ማለት ግን በደንብ አድርጎ ማገዝ አለባቸው። ቤት ውስጥ ለምሳሌ ጽዳት ሆነ ጽዳት እንደየአቅማቸው መስራት አለባቸው። ተምረን ከትምህርት ቤት ስንመጣ የተሰራውን ምግብ እንበላለን። ኢቭን ማታ ሲሰጠን እሱን ደግመን እንበላለን። ከፈለገው ደግሞ ሰርተንም እንበላለን። አሁን ለአሁኑ ኑሯችንና ለአሁኑ ጥንካሬያችን ያ ያሳለፍነው ነገር ስርዓት አለን ወይ እንደ ዲኤስቲቪ ቴሌቪዥን አንድ ያየዋል እንጂ ቁጭ ብሎ የሚያየው ነገር እዚህ በደንብ ቀጥቅጠው ነው የሚያየው። ተማሪው እኛ ልክ እንደ ቤተሰብ ውስጥ እንደገባ አድርገን ነው ተማሪው ባለዝና ያደረገኝ ያሸንተረር ያስገበረኝ ሜዳ ወንዙ የሚያኮራኝ ኧረ እንዴት ነው ዋናፈቀኝ። እንዴት ናችሁ የማዕድ ቤተሰቦች? ከባለፈው ሳምንት የቀጠለ ፕሮግራም ክፍል 3ታችንን አሁን በድጋሚ እንወያያለን። አብራችሁ ቆንጆ ቆይታ ይኖረናል። በዚህ ቆይታ እንደምትማሩ ተስፋ አደርጋለሁ። አብራችሁ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሳምንታችሁ እንዴት አለፈ? በዚህ ሳምንት ውስጥ እንዴት ነበረ? ያለፈው ነገር ካላችሁ ነገር ሳምንቱ በቆንጆ ሁኔታ ያለፈው እና ያው ከባለፈው የቀጠልነውን ጭውውት እና ጨዋታ እንቀጥላለን ማለት ነው። ቅድስት ነገር ሳምንቱ በጣም ቆንጆ ነው። ጾም ነበረ። የጾም ምግቦችን እየሰራን ከስተመሮቻችን እየጠየቅን አንዳንድ ነገሮች ደግሞ ለፍስኩም እየተዘጋጀን አሳለፍን። ክረምትም እየመጣ ስለሆነ ልጆቻችን በምን ያሳልፉ የሚለውን እየተወያየን ክረምትኛ ያው ድሮ ባሳለፍነው መልኩ ሳይሆን ዘንድሮ ልጆች የሚያሳልፉት ብዙ አጫጭር ስልጠናዎች ስላሉ ወደዛ ሄደው ራሳቸውን በእውቀት እያዘጋጁ እንዲያሳልፉ እየተመካከርን ያሳለፍነው እንግዲህ ይሄን ሳምንት በጣም ጥሩ። እንግዲህ ዛሬም ስናደርግ የነበረው ቆይታ ይህንን ይመለከታል። እንዴት ነው ወላጆች አሁን መጪው ክረምት ነው፣ ስለዚህ ልጆቻቸውን የት ቦታ ነው የሚያውሉት ወይስ ደግሞ በምን እንዲያሳልፉ ነው የሚፈቅዱላቸው የሚለውን ነገር እናያለን። እንግዲህ ከእናንተ ልጀምርና እናንተ ያው የልጅ ቤተሰቦች ስለሆናችሁ እንዴት ነው በሚያሳልፉት? በፊትስ ደግሞ እናንተ እንዴት አሳለፋችሁ? በፊት ክረምት እንዴት ነበር የምታሳልፉት የሚለውን ነገር ከኛም ሌሎች ተመልካቾቻችን ስለሚማሩ እቺ ነገር ብናወራ ደስ ይለኛል። በጣም ጥሩ። አሁን እንደ ወላጅም እንደ መምህርም የምመክረው ነገር ምንድነው? የራሴ ልጆች አሉ እና ልጆቼንም የምመክረው ሌሎችም እንዳለ ኢትዮጵያ ልጆች የራሴ ልጆች ማለት ናቸው እና በዚህ ክረምት ላይ ልጆች ማድረግ ያለባቸው ነገር ምንድነው? አንድ ለሚቀጥለው ትምህርት አሁን በጋ ላይ ሲመጣ መስከረም ላይ የሚጀመር የአካዳሚክ ትምህርት አለ። ለዛ ዝግጅት ማድረግ ይኖርባቸዋል። በተለይ የሶስተኛ ክፍል በሚቀጥለው ዓመት ለምሳሌ ስድስተኛ ክፍል ስምንተኛ ክፍል 12ኛ ክፍል እነዚህ ተማሪዎች በጣም መዘጋጀት ያለባቸው ቅድመ ዝግጅት ክረምት ላይ ማድረግ ይኖርባቸዋል። ጎን ለጎን ግን ትምህርት ላይ ብቻ አይደለም ትኩረት ማድረግ ያለባቸው ማለት ሌሎች የቤት ውስጥ ስራዎችንም መስራት አለባቸው። ቤተሰብን ማገዝ አለባቸው። ቤተሰብን በደንብ አድርጎ ማገዝ አለባቸው። ቤት ውስጥ ለምሳሌ ጽዳት ሆነ ጽዳት እንደየአቅማቸው መስራት አለባቸው። ቤተሰብንም ማገዝ አለባቸው። የቤት ውስጥ ስራም እየሰሩም ደግሞ ጎን ለጎን ደግሞ ሃይማኖታቸው ነው እንትን ማለት አለባቸው። ትምህርት ለምሳሌ በተለያዩ ቤተክርስቲያናት የተለያዩ ኮርሶች ይሰጣሉ። እነዛን ሃይማኖት ትምህርቶችን መማር እንደገና ደግሞ ሌሎች የአካዳሚክ ትምህርቶችን ይሰጣሉ። ለምሳሌ የተለያዩ ትምህርት ቤቶች አሉ። ለምሳሌ ኢትዮ ኮምፒውተር አይነት ትምህርት ቤት አለ። ለምሳሌ የተለያዩ ስልጠና ልጆችን የሚያበቃ ማለት ነው። በሚቀጥለው የአካዳሚክ ትምህርት የሚያበቃ ብቁ በሆኑ መምህራኖች የተዘጋጁ መምህራኖች አሉ። እነዛን ልጆች በሚፈልጉት ሙያ መማር ይኖርባቸዋል። በጣም ጥሩ። እንግዲህ ያው እሱ እንዳለው ኢትዮ ኮምፒውተር እኛ ስታፎች ነን።
እዛም ላይ እየሰራ ነገር ምን ወላጆች ናቸው የክረምት ወቅት ነው። ስለዚህ ልጆቻችን በአጫጭር ስልጠና ማስተማር ከፈለጋችሁ ኮምፒውተር ምርጫችሁ ቢሆን ጋብዛችኋለሁ። በግራፊክስ ዲዛይን፣ በአካውንቲንግ እንደገና በዚህ ኮምፒውተር ቢሆን ደግሞ አሁን የሲፕራስ ወይም የፕሮግራሚንግ ኮርሶችን ሮቦት ኮርሶችን በደንብ ይወስዳሉ። ፈጣሮች ናቸው እና በእነዚህ መንገዶች ብታሰለጥኗቸው የተሻለ ነው እንላለን። እኛ ጋር አሁንም ክፍት ነው። ሐምሌ 1 ጀምረን ክላሶቻችን እስከ ነሐሴ 30 2 ወሩ በደንብ እኛ ጋር ቢያስፈልጉ የተሻለ ነው። እናንተ ስለምትላላችሁ አዎ አሁን ለምሳሌ ስልጠናን በተመለከተ አሁን ለምሳሌ አሁን በዩኒቨርሲቲ ደረጃ አሁን እነዚህ ፕሮግራሚንግ ትምህርቶችን ነካ እንደውም ኮምፒውተርን ሳያዩ የሚወጡበት ጊዜ አለ። ወይም እንደ ዲኤስቲቪ ቴሌቪዥን እንደ ቴሌቪዥን ቁጭ ብለው ምንም ሳይነካኩ እንደ ቴሌቪዥን ተርቀት አይተው ብቻ ሴሚስተር ያልቃል። እዚህ ግን ኢትዮ ኮምፒውተር ከመጡ ግን ስፑን ፊዲንግ ነው። ልክ እንደ ግሉኮስ እንዲህ ተፈትቶ ተልሞ ነው የሚማሩት። አስተማሪው ቁጭ ብሎ ከተማሪው ጋር እንደ ቤተሰብ ቁጭ ብሎ እንደ ጓደኛ ሆኖ ረጅም ሰዓት ለአንድ ተማሪ ነው ረጅም ሰዓት ቆይቶ ነው የሚያስተምረው ማለት ነው። አሁን በዩኒቨርሲቲ እንደዚህ ያለ የለም። በዩኒቨርሲቲ ወይም በዲኤስቲቪ ቴሌቪዥን አንድ ያየዋል እንጂ ቁጭ ብሎ የሚያየው ነገር እዚህ በደንብ ቀጥቅጠው ነው የሚያየው ተማሪው። እኛ ልክ እንደ ቤተሰብ ውስጥ እንደገባ አድርገን ነው ተማሪው ነፃ ሆኖ በቃ ያልገባው ነገር እያንዳንዷ ኢዝና ወዝ ምንድን ነው ኤና ቢን ጭምር ኤና ቢን እንኳን መለየት ተማሪ ከሆነ ታች ወርደን ካሁ ብለን አስተምረን ያንን ተማሪ እናበቃለን ሳንሰለች። ለዚህ ታዲያ ማረጋገጫው ምንድን ነው? እንደበቃ ማረጋገጫው እንግዲህ ሶሲ እናስፈትናቸዋለን። በመንግስት ደረጃ ሶሲ ይወስዳሉ። ከእናንተም በኩል ደግሞ የሚዘጋጅላቸው ለተማሪዎች ፕሮጀክት እንሰጣለን። ያንን ነገር ሰርተው ነው የሚሄዱት። እሱ ሳየ ነው። ሌላ የምትጨምረው ነገር አለ በአንተ በኩል? ብዙ ምስክሮች አሉ። አንደኛ በብቃት ማረጋገጫ ሲኦሲ ተፈትነው አብዛኞቹ አልፈዋል። እንደገናም ደግሞ ልጆቹ ደግሞ የሚሰጡት ምስክርነት በጣም እንደረኩ በትምህርት አሰጣጣቸው እኛ በምንሰጠው ትምህርት በጣም እንደረኩ ነው እና ተምረው ወጥተው እንኳን እንደ ቤተሰብ መተው ይጠይቁናል። ያው አሁን እንደ ቤተሰብ እንደው የጽዋ ማህበር አልመሰረትም እንጂ አሁን መንገድ ላይ ሲያዩ ራሱ ጥምጥም ብለው ነው የኛ ተማሪዎች ሻይ ቡና ካልጋበዝ በቃ ሲመጡም እንደ ቤተሰብ በቃ ሆነን ነው የምንለው እና በቃ ቤተሰባዊ ሆነን ነው አፕሮች የምናደርጋቸው። እነዚህ ልጆቹ በነፃ ሆነው እንዲማሩ ማለት ነው የምናደርጋቸው ማለት ነው። በጣም ደስ ይላል። ስለዚህ ቅድስትስ እንግዲህ በፊት በነበርሽበት ላይ የሚያሳለፍሽው ነገር ይኖራል። ስለ እዚህ ብቻ እያወራን እንዳንል ስለ በፊት ጊዜው ደግሞ እናስታውሰው። የበፊት ጊዜያችን እንዴት አደረ? እናንተስ በምን መልኩ ነበረ የበፊት ጊዜ? አሁን ላይ ነው ቴክኖሎጂ የመጣውና እንደዚህ ሙያዎች የመጡት። በፊትስ በእኛ ጊዜ እንዴት ነበር የምንውለው የሚለውን ከእናንተ ነው ደስ ይላል። መልካም። እኔ ያው የልጆች እናት ነኝ፣ የጥበብ ማዕድ መስራችም ነኝ። ያው ይህን ፕሮግራም በጣም ደስ እያለኝ ነው ያቋቋምኩት። ምክንያቱም ልጆች አሁን እየጠፉም እየለሙም ያሉ ልጆች ስላሉ እነዛን ልጆች መታደግ ስላለብን ማለት ነው። እኔ እንደ እናት ማለት ነው እንደ አንድ ኢትዮጵያዊ እና ምንድነው መሰለሽ ቅድስቴ፣ እኛ ድሮ ክረምትን 1-2 ወር የሆነ ክፍለ ሀገር እንላካለን። አክስት አጎት ጋር ሀገር አይተን ከርመን አክስታችን ጋር እንመጣለን። እዛ አክስታችን ጋር ሄደን እንደዚህ ቁጭ ምናምን የለም። የቤት ስራ በደንብ አድርገን የቤት ሙያ እንሰራለን ማለት ነው። እዚህም ደግሞ ስንሆን እንደዛ እቃቃ የሚባል ጨዋታ፣ አባሮሽ፣ ኦርኬስትራ ምንም ማንጫወተው ነገር አጠይቂኝ። የሰፈር ልጆች ተሰብስበን በቃ በጭቃ ቤት እየሰራን በጣም ደስ ይላል። አሁን ላይንም አይታይም የለም። እንግዲህ ክፍለ ሀገር ባላቅም አዲስ አበባ ምንም ነገር የለም። ፎቁም በዛ፣ ቴክኖሎጂው መጣ። ልጆቹ በቃ ምንም ምግብ እንኳን መብላት አይፈልጉም። በቃ ዝም ብለው ስልክ ላይ ናቸው። እንደው ምን እየሆኑ እንደሆነ አላቅም። የኢትዮጵያ ወላጆች በጣም በሚገርም ሁኔታ እያንዳንዱ ቤት ስልክ አለ። እያንዳንዱ ክፍሉን ይዞ ማን በቃ እናትና አባትም ለብቻቸው እና የኢትዮጵያ ወላጆች ምን እየሆኑ እንደሆነ እኔ በጣም ግራ ገብቶኛል። በተለይ የግል ትምህርት ቤት ያስተምራሉ። እኔም አሁን አንድ ጊዜ የግል ትምህርት ቤት ነው ልጆቼንም ማስተምር የነበረው። ኢቭን እንጀራ እንኳን አይያዝም ምሳቃ ማለት ነው ተብሎ የሆነ ጊዜ በጣም እንትን ብዬ አስተያየት ሰጥቼ የወላጅ አስተያየት ላይ ቢያንስ በቀን 1 ምሳ 2 ቁርስና ምሳ ነው የሚታዘዘው። እነዚህ ልጆች ከኛ ወጥተው የኛ ልጆች ሆነው እንዴት ነው እንጀራ የማይበሉት? አስተያየት ሰጠው የወላጅ እንትን ላይ። ከዛ በቃ ምሳ ሰዓት ላይ እንጀራ ተፈቀደ።
እና ወላጆች ምን እየሆኑ እንደሆነ አላውቅም። ሰው ዘመናዊነቱ ስልጣኔው በጣም ጥሩ ነው፣ እንፈልገዋለን። ግን የራሳችን ባህል እየጣልን እንደው ማንነታችንን እኮ እንዲህ ውልቅ አድርገን ነው እንደ ልብስ የጣልነው እና በጣም ደስ እያለ አይደለም። እኔ በእውነት አሁንም አስምሬ የምናገረው የኢትዮጵያ ወላጆች ራሳቸውን በደንብ ልጆቹን አይደለም ወላጆች ራሳቸውን በደንብ መመልከት አለባቸው። ልጄ የት ነው የሚውለው? ልጄ ምንድነው ስልክም ተሰጥቶት ምንድነው የሚያየው? ስልኬ ልጄ መጽሐፍ ያነባል ወይ? ልጄ ያጠናል ወይ? ማን ነው ጓደኛው የሚለው በደንብ አድርገው ወላጆች መስራት ይኖርባቸዋል። እርግጥ ያው ኑሮም ሩጫውም ላይሆን ይችላል። ቢሆንም ደግሞ የሆነ ጊዜ ሰጥቶ ስልክም ሲሰጥ ከየት እስከ የት ከስንት ሰዓት እስከ ስንት ሰዓት እስቲ ምን ታየ ተብሎ መቆጣጠር አለበት እንጂ እኔ ብዙ ነገር እንደ ሴትነቴ እንደ እናትነቴ ብዙ ነገር ሳይ ልጆች አምልጠውናል። በጣም በቃ የሆነ በዚህ መሀል ላይ የመከነ ትውልድ አለ ብዬ ነው የሚሰማኝ። የሚያዳምጡት ማለት እንግሊዘኛ ማዳመጡ ጥሩ ነው፣ ቋንቋን ያዳብራል። ግን ጭራሽ የሚያዳምጡት እንግሊዘኛ ነው። አክታቸው ሌላ ነገር ነው። ፎቶ ሲነሱ ምን ሲሉ ምን እንደሆነ ትርጉሙን አያውቁትም። እስቲ አሁን የኢትዮጵያ አሁን ለምሳሌ እኔ እነ ኃይሌ እነ ጥሩነሽ ዲባባ እነሱ ለምን አይደነቁ? የራሳችን የእኛ ጀግኖች ማለት ነው። እና በቃ የሆነ የኳስ ተጫዋች የሆነ የውጭ ዘፋኝ ቢባል እኮ እኛ ጋር እነ ጥላሁን እና አስቴር በጣም ብዙ እኮ አንጋፋ ዘፋኞች አሉ። በደራሲም ብናይ ብዙ እና አዲስ አለማየሁ የሚደነቁ አሉ። ጋዜጠኞችም እንደዚሁ በሁሉም ነገር እያለን የራሳችን ሰዎች በአሁኑ ትውልድ ምንም አይነሱም። ይሄ ለወላጆች ለምን እስቲ ልጄ ምንድነው የት ነው የምትውለው ልጄ ተብሎ መታየት አለበት። ገንዘብ ሲል አሁን ለምሳሌ የግል ትምህርት ቤት ሲማሩ የፈለጉትን ነገር ነው ምግብ ምን ልሰርልህ ተብሎ ነው። ይሄ መሆን የለበትም እንደ ኢትዮጵያ ማለት ነው። ምክንያቱም ችግርንም ምንንም ማየት አለባቸው። እኛ እኮ ስናድግ የመንግስት ተምረን ከትምህርት ቤት ስንመጣ የተሰራውን ምግብ እንበላለን። ኢቭን ማታ ሲሰጠን እሱን ደግመን እንበላለን። ከፈለገው ደግሞ ሰርተንም እንበላለን። አሁን ለአሁኑ ኑሯችንና ለአሁኑ ጥንካሬያችን ያሳለፍነው ነገር ስርዓት አለን። ትልቅ ሰው ሲመጣ ኖር ብለን እንነሳለን። ትልቅ ሰው ሲያወራ ወደ ጓዳ እንገባለን። አሁን እኮ እነሱ ከሶፋ ላይ ራሱን የሆነ ጥርስ ሕክምና ቦታ ሄጄ እንደዚህ ወንበር ላይ ቁጭ ብለዋል ልጆች ማለት ነው። እና በጣም ትልቅ እናት ናቸው። እየተንቀጠቀጡ መጡ። እኔ ሽቅቅ ብዬ ብድግ አልኩኝ። ተነሳው። ነፍሰ ጡር ነበርኩ ያኔ። ኖር ብዬ እነዛ ልጆች ስልካቸውን ይዘው እንደው ቀና ብለው ማለት ሴትዮዋ ደግሞ እንዴት ትነሻለሽ? እኔ በቃ በፍጹም ብል እሳቸውም እምቢ አሉ። እንዲህ እየተንቀጠቀጡ ቆመው ልጆቹም እንትን አላሉም። እና ይሄ በእውነት ከባህላችን ከማንነታችን እየወጣን ነው። እባካችሁ ወላጆች በእውነት በየቤታችን በየሃይማኖታቸው ሊያስተምሯቸው። እቤትም ደግሞ በቃ ልክ ማታውን ቡና እኮ አሁን ይሄ ቡና ጠጡ ፕሮግራም እኮ ቀላል እኮ አይደለም ለእኛ ለኢትዮጵያውያን። ቡና ሲጠጣ እናቶች ተሰብስበው ቡና ጠጡ ምናምን ሲባል ድሮ በእኛ ጊዜ የቡና ቁርስ ካለ የሆነ ቆሎም ዳቦም ይዘው የሄዱና እናቶች ተሰባስበው እና አንዷ ጥጥ ፈትላለች፣ አንዷ ዳንቴል እየሰሩ ያወራሉ። የልምድ ልውውጥ አሁን ጠላ ሲጠምቁ እንደዚህ አድርጌ ቂጣ አድርጌ እንጀራ ሲጋግሩ አይ እንደዚህ ብታረጊው እንደዚህ። ይሄ ቀላል ነገር እንዳይመስላችሁ፣ ግን አሁን ላይ ኋላ ቀር ተብሎ እየቀረ ነው። ይሄ እንደ ቀላል የቡና ጠጡ እንደ ቀላል እንዳታዩትና እኔ ይሄን ነው የምለው። ፋንትሽ ደግሞ እስኪ የምትለው ነገር ካለ? አሁን አንቺ በትክክል አስቀምጠሽዋል። እና ይሄ ትውልድ እየጠፋብን እና እኛ ስልጣኔ እየመሰለን ግን ልጆቻችን ከእጆቻችን እየወጡ ነው ያሉ። ስለዚህ ነገ በጣም ሀገር የሚረከብ ዜጋ በጣም ነው የሚያሳስበው። ሁሉ ጊዜ በቃ አሁን ምንድነው የምዕራቡ ባህል መላ ደም ስራቸው መላ በቃ ሰውነታቸውን ተቆጣጥሯቸዋል፣ እንደ መንፈስ ተቆጣጥሯቸዋል። ስለዚህ ከፈረንጁ ጥበብን ሳይንስን የሚጠቅመን ነገር ነው ከፈረንጁ የምንወስደው። ከፈረንጁ ደግሞ የማይጠቅም በጣም ብዙ የእኛን እሴት፣ የእኛን ባህል፣ የእኛን ሃይማኖት የሚያንቋሽሽ የእኛን ማንነትን የሚያጠፋ ደግሞ ብዙ ኮተት አለ። ያን መጠንቀቅ አለን። ስለዚህ የሚመለከተው አካል ወላጅ፣ መንግስት፣ ትምህርት ቤቶች በዚህ ላይ ከፍተኛ ስራ መሰራት አለበት።
ትውልድ የማዳን ስለሆነ በኋላ ቤተሰብም ወላጅም ጧሪም አያገኝም። እችን ሀገርን የሚረከባት ትውልድም አይገኝም ማለት ነው። የሚገርም ፋንትሽ ላቋርጥህና እዚህ ላይ አሁን የሚጦር አይገኝም ያልከው እኔ በጆሮ የሰማሁት በጣም ብዙ ወላጆች በቃ መቅዶኒያ ቢኒያ የሚባል ድርጅት አለ፣ እኔ ልጆቼማ አይጦሩኝም ተስፋ ቆርጠው እድሜ ለመቅዶኒያ የባሰብኝ ቀን መቅዶኒያ ሄዳለሁ የሚሉ ወላጆች በጣም ብዙ ሰምቻለሁ እኔ በጆሮዬ ማለት ነው። ይሄ በጣም እውነት አደጋ አሁን የዛሬው ላይ ይታየን ይችላል። በጣም ብልጭልጩ ሁሉ እውነት እያመሰለን እያማለለን ነው። ይሄ ግን መሆን የለበትም። እኛ ኢቭን የለቅሶ ፕሮግራማችን ራሱ ለቅሶ አሁን ባይወደድም የሰው ልጅ ይሞታል ይቀበራል አይደል? ሰርግና ሞት አንድ ነው። ስለዚህ የኛ የለቅሶ ስርዓታችን ራሱ እንደ ቀላል እንዳይታይ ሲተሳዘን 10 ብር ይዋጣል፣ የሆነ አረቄ ይገዛል፣ የሆነ የሚያስቅ ነገር ይደረጋል ሀዘንተኛውን። ይሄ ቀላል ባህል አይደለም። ሌላ ዓለም የትኛውም ዓለም ላይ የሌለ የሰርግ ፕሮግራማችን ስናየው ጥሎሽ አለ፣ ቅልቅል አለ። የጥሎሹ ቀን በየብሔረሰቡ አሁን እኛ ብዙ ብሔር ብሔረሰቦች አይደለም አሁን በጉራጌዎች እኔ ጉራጌን ባልሆን ሳይ ይሄን ሶስና የሚባል አለ፣ በአማራው እንደዛ፣ በኦሮሞ እንደዛ የተለያየ ብሔር ብሔረሰቦች እንዳሉ የኛ ባህል የኛ በእውነት እኔ በጣም የራሴን ባህል የራሴን ማንነት በጣም አድርጌ ነው የምወደው። ኢቭን የኢትዮጵያ ሙስሊሞች እንኳን የአሁኑ ሙስሊምና የድሮ ሙስሊም እኩል አይደሉም። ድሮኛ ሙስሊም ጎረቤት ነበሩ። የእነሱ አመት በዓል ሲመጣ ገብተን የእነሱን ቤት አስልተን ምንጣፍ በቃ ጠብር ግፍ ብለን የሰፈር ልጆች ከዛ በቃ ምግቡ አብረን በልተን አብረን የእኛ ጥምቀት እኮ ገብተው ቤተ ክርስቲያን ይጠርጋሉ ሙስሊም ጓደኞቻችን። አሁን ግን እኮ የለም አይደለም ሙስሊምና ክርስቲያን ራስ በራሳችን እንኳን በቃ ነጠላ ለብሶ መሄድ የሚያፈርሰው ክራቸውን እኮ ብዙዎቹ አሁን ሃይማኖት ኖራቸው ክርን እንደኋላ ቀርነት ራሱ የሚያዩ ትውልድ እየተፈጠረ ነው። ስለዚህ አሁን ፋንትሽ ብለከዋል፣ ትምህርት ቤት የሃይማኖት አባት እንደዚህ ሚዲያ ያላቸው የሃይማኖት ሚዲያ በጠቅላላ እንደው ያለው መላው የሚመለከተው ሁሉም ነው የሚመለከተው። ሁሉም ሰው ተረባርቦ ይሄን ነገር በየቤት ለቤት መስራት አለበት። መንግስትም ትኩረት መስጠት አለበት ይሄን ነገር እና በጣም እንትን ይላል። እስቲ የምትጨምረው ካለ? አዎ የኛ ቱባ ባህል ነው ያለን። እኛ እንደ ኢትዮጵያን የምንኮራበት የኢትዮጵያ ባህል በጣም ልዩ ነው። እንደው ድህነታችን ነው እንጂ አንገት የሚያሰብረንና የሚያስብ ከሌላው ዓለም ጋር ስንቀር የሚያሳፍረን በባህላችን ያለን ትውፊት ሃይማኖታችን ቀና ብለን እንድንሄድ የሚያደርገን ግን አሁን እነዚህ እየተሸረሸርብን ነው። አንቺ እንዳልሽው ጠቅሰሽዋል፣ እየተሸረሸርብን ነው። አሁን ድሮ አሁን የአሁኑ ትውልድ ዘመድ የመጠየቅ የለውም፣ ፍቅር የላቸው። ያው ድሮ ምንድነው አክስቴ እስከ 7 ቤት እየሄደ ይጠያየቃል። የእናቶቻችን ከሌኮ ታማለች ከሌኮ እንትን ብላለች እስከ 7 በሀገር ልጅ አይደለም የስጋ ዘመድ በሀገር ልጅ ባበ ልጅ ነን ምናምን በጎረቤት ታጅቦ ይኬዳል። ሄደው ጠይቀው ምን ብለው አጽናንተው ምን ብለው ነው እንትን የሚሉት እና የአሁኑ ትውልድ በጣም ከመስመር እየወጣ ነው። ስለዚህ ሁሉም የሚመለከተው አካል ተረባርቦ ይህንን ትውልድ ማዳን አለበት። ነገ አገር የሚረከብም ሃይማኖታችንም የሚረከብ የለም። ሃይማኖት ኦርቶዶክስም ሊሆን ይችላል፣ ሙስሊሙም፣ ሌላው ፕሮቴስታንቱ ሃይማኖትን ራሱ የሚረከብ ትውልድ የለም። በጣም እኔ የማየው ነገር በጣም እየሳበኝ ስላልሆነ ማለት ነው። እኔም ብቻ ሳይሆን አብዛኛው ወላጅ በየቤቱ ወጥቶ አይናገር እንጂ የማያለቅስ የማያዝን ወላጅ እኔ ባየሁት በአካባቢም ማለት ነው። በጣም ጥሩ። እስቲ ተመልካቾቻችን ደግሞ ቤተሰቦቻችን እናንተ ትላላችሁ የራሳችሁ ኮመንት አሳውቁ። ኮመንት ላይ ጻፉልን፣ እንቀበላለን። ከዚህ በተረፈ የቀረን ነገር ካለ ደግሞ እስቲ በሉና የመጨረሻ ማለት የምትፈልጉት ነገር ካለ? እንደው የተወሰነ ነገር ለመጨመር ያህል አሁን ደግሞ ልጆቻችን በዚህ በአልባሌ ሱሶች እየተጠመዱ እና አሁን ልጆች በቃ አሁን አዲስ የመጣ ይሄ ሱሶች አሉ። አሽሽ በተለይ አሁን ሃይ ስኩል በጣም ደረት የሚያስደቃና የሚያስለቅስ ነው። አብዛኞቹ ወጣቶች እንደዚህ አሽሽ ተለክፈዋል። በፊት አሁን እንደዚህ የሀብታም የግል ትምህርት ቤቶች ነበሩ። አሁን ኢቭን ወደ መንግስት ትምህርት ቤቶች እየገባ እና ወደ ጫት መቃም፣ ይሄ ሲጋራ ምናምን አሁን እነዚህ መጥፎ ሱሶች ማለት ትውልድ የሚያጠፋ
ትውልድ እየተደረሰ ነው እና ይህን የማያደርግ ተማሪ እንደ ፋራ እንደ ሸዋዬ ተብሎ ይቆጠራል። ስለዚህ ወላጅ ማህበረሰቡ እዚህ ላይ ከፍተኛ ርብርብ መደረግ አለበት ማለት ነው። ስለዚህ እኛ ያለንን ባህል ነው ማስቀጠል የኛ አያቶቻችን አባቶቻችን ይዘውልን ለዘመናት ይዘውልን የመጡትን ባህልና ትውፊት ያንን ይዘን መሄድ አለብን። ልጆች አሁን ልጆች ለምሳሌ እናት አባት ሲሞት የልጁን የእናትና የአባቱ ለምሳሌ አሁን እናትና አባት ለምሳሌ ጽዋ ማህበር አላቸው እና እናትና አባት በሚያልፉበት ጊዜ የሚመጣው ትውልድ ያንን ማስቀጠል አለበት። ሰንበቴ አሁን ሰንበቴ መሄድ ያፍራል የአሁኑ ትውልድ አይሄድ ከዛ ይልቅ ወይ ሲኒማ አምፔር ወይም ደግሞ ዓለም ሲኒማ ሄዶ መዝናናት ነው። ስለዚህ ያን ሰንበቴ መሄድ አለበት። የኛ የእናቶቻችንን ትውፊት እዛ ጽዋ መጠጣት ምን ማለት ያ ምንድነው ያስፋል ምንድነው ፈሪሃ እግዚአብሔር እንዲኖረው ያደርጋል ማለት ነው ትውልዱ ማለት ነው። የተለያዩ እኛ ማህበረሰባችን ለምሳሌ የሚያስተሳሰር አሁን ለምሳሌ እድሮች ምናምን አሉ። አሁን የአሁኑ ትውልድ እድር የፋራ ነው እያለ ከእድር ይወጣል። አሁን እናትና አባት በሚያልፉበት ጊዜ የአሁኑ ትውልድ እድር የለውም። ያ ምንድነው እንደ ሸዋዬ እድር የበቃ እንደኋላ ቀር የሽማግሌ አድርገው ነው የሚቆጥሩት እና ያን እንደዚህ አይነት ነገሮችን መምከር ያስፈልጋል። እናት ወጣቱ ማዳን ያስፈልጋል። ዝም ብሎ የአካዳሚክ ትምህርት ከክፍል ውስጥ ብቻ አንደኛ ስለወጣ ብቻ አይደለም። ባህሉን ማወቅ አለበት። ኢትዮጵያዊነቱን ማወቅ አለበት። ኢትዮጵያዊነት ማህተሙ ልቡ ላይ እንዲታተም ማድረግ አለበት። በቃ ኢትዮጵያዊነት በቃ ሊኮራ የሚገባ እንደየ ሃይማኖቱ ሙስሊም የሆነ የሙስሊም መንፈሳዊ ቦታዎች አሉ ሄዱ ያለ ጎብኘት አሁን በሙስሊም በዓለም ኢትዮጵያን የሚያሰራት የሙስሊም ቦታዎች አሉ፣ ቅርሶች አሉ። እነዛን ማወቅ አለበት። ክርስቲያኑ ኦርቶዶክስ ደግሞ ከሆነ ደግሞ ሃይማኖቱ ስንት ቤተክርስቲያኖች አሉ፣ ገዳማት አሉ። እነዛን ማወቅ አለበት። አያቶች ቅድመ አያቶቹ ያን የሰሩትን ያንን ለዛን ገዳማቶችን ለዚህ መንፈሳዊ ቦታዎችን መጎብኘት ምን ማለት ያንን ማወቅ መመርመር አለበት። ሃይማኖትን ማጥበቅ አለበት። አሁን ዝም ብለው አዲስ እንደ ዘመናዊነት እያሉ አዳዲስ ፋሽን እምነት እያመጡ ይሄ ደግሞ ከኛ ከባህላችን ሃይማኖታችን የማይሆን ለምሳሌ ያ 666 ምን እያሉ በቃ እና ልጆቻችን በተለያየ እንትን ነገር እየተዋጡ ነው። ስለዚህ ወላጅ ምንድነው ዝም ብሎ ቀለም ብቻ በትምህርቱ ጎበዝ የሆነ ብቻ ነው ሃይማኖቱን ባህሉን ስነ ምግባር ከምንም በላይ ግብረገብ ያለው ልጅ መሆን አለበት። ትክክል። አሁን ለምሳሌ እውቀት ኖሮት ስርዓት ከሌለው በምን እንደ ዶክተርስ ቢሆን በእንዴት አድርጎ ነው ሰውን የሚያክመው ሰውን የሚረዳው? እና በጣም አደጋ ላይ ነው ያለነው። በእውነት ተመልካቾቻችን በጣም ልብ ብላችሁ ስሩበት፣ እዩት። በጣም አደጋ ላይ ነው ያለነው። በየቤታችን እያዘንን ነው ያለነው። ምንም ነገር ተስፋ እንዳይኖርን እኛ ከእግዚአብሔር ነው ተስፋችን፣ ከዛ ደግሞ ልጆቻችን ናቸው እና ተስፋችን ባይጨልምብን በቃ ያው ክርስቲያን በተስፋ አይደለም የሚኖረው። ልጅ እኮ ብዙን ጊዜ አሁን ልጅ ተወልዶ አድጎ እናቱን እየጦረ እናትና አባታቸውን ብዙ ሰዎች እኮ ከድህነት ያወጡ አሉ። አሁን እኮ የራሳቸውን ብቻ ነው ካልኩሌት እዚህ ጋር እናት ታማ አባት ታሞ ቢተኛ የራሳቸውን ብቻ ሂሳብ ሰርተው የሚኖሩ ናቸው። መተዛዘኑ ሁሉ ነው አብሮ የሞተው እና ይሄን ነገር ትልቅ ትንሽ የሃይማኖት አባት ሁሉም ተረባርቦ እችን ነገር ማዳን አለበት። እቺ በጣም መዳን አለባት። ሌላው ደግሞ ልል የምፈልገው አሁን መጪው ክረምት ነው። ልጆች አሁን የቤት ሙያ ምንም የላቸው እንደው እንዳላበዛ እኔ አሁን ዘመናዊ ባልና ሚስቶች የተፋቱ አውቃለሁ። በምን ብትይ ሲጋቡ ገና በአዲስነታቸው ውጭ ነው የሚበሉት፣ ቁርስም ምሳም እራትም ውጭ። ከዛ ልጅ ተወለደ። ይህ ትክክለኛ ታሪክ ነው። ወጪውንስ እንዴት ይችሉታል? በቃ ልጅ ተወለደ። ልጅ ሲወለድ አንድ ማንቆርቆሪያ አንድ ድስት ተገዛ ለልጁ ማለት ነው። ምግብ ሲጀምር ሰራተኛዋ እነሱ ሄደው ይበላሉ። ከዛ ይዘውላት ይመጣሉ ለሰራተኛ ለልጁ። ከዛ ቢያንስ እራት እንኳን እንብላ ወጪው ከበደውና ባል እራት እንኳን ቢያንስ ለምን አንበላ መቤት ሲል እንዴት ድሮ እንደዛ ሳትለኝ እንዴት ዘራፋለች ቢባል እኛም ሽምግልና ላይ ነበር ቢባል አሁን ንቆኝ ነው አሁን ምን አረኔ ለወጪው ነው እባክሽን ቢባል ተፋቱ። ሁለት ልጆች ወልደው ለእኔ ኢቭን ሽሮ በርበሬ እንዴት እንደሚፈጭ አታውቅም። ይችልች በጣም ቆንጅዬ ናት። እኔ እንዴት እንደሚፈጭ ጽፌ ልስጥሽ።
እኛ ይኸው ቢሮ እንኳን ስንሄድ ቋጥረን ነው የምንሄደው። ሳንቲም አጥቼ አይደለም። ቤቴ የረጋ ዘይት ጠልቼ ውጭ ግን የረጋ ዘይት ነው የምበላው ከጤና እና እንዲህ ብለን ብንነግራት ልጅቷ ምንም አለች። ልጆች በተለይ ሴት ልጆች የሚሆኑ ወንድ ልጆች አልጋቸውን አንጥፈው ቤታቸውን ልክ እኛ እንዳደግነው አድርገው በትርፍ ጊዜያቸው ደግሞ ስልክ እንዲያዩ አጫጭር ስልጠናዎች አሁን ቅድም እንደ መግቢያው ላይ እንደተናገር ነው። አሁን ደግሞ ጥሩ ነው ጊዜያቸው ቴክኖሎጂውን እንትን ብሏል። አጫጭር ስልጠናዎችን በመውሰድ ራስን በማብቃት ቢያሳልፉ በጣም ደስ ይለኛል። እንግዲህ እስካሁን ድረስ በጣም ጥሩ ቆይታ አደረግን። እንግዲህ መጨረሻ ላይ እንግዲህ መደምደሚያችን የሚሆነው ልጆችን መጪው ክረምት ነው እኛ ጋር ኮምፒውተር መጥተው ቢያሳልፉ የተሻለ ነው ብለን እናምናለን። በቀጣይ ፕሮግራም እስከምንገናኝ ድረስ ያውኑ እናመሰግናለን። ግን ውድ ተመልካቾቻችን በዚህ ሀሳብ ብትወያዩ ብላችሁ የምታስቡት ነገር ካለ እናንተም ኮመንት ላይ አድርጉልን። የዛን ሀሳብ ይዘን እንወያይበታለን። ለእናንተ ብናሳውቃችሁ ይሆናል። አዳመጣችሁን እናመሰግናለን።